ጥያቄ አለሽ? አዎ ጥያቄ አለኝ። እሺ ኦኬ የሴቶች ምዕራፍ ሱራ 463 አንብቤ ጥያቄ ፈጠረብኝ። ላንብብልህ? አንብብ፣ ችግር የለም። ደስ ነው። ኦኬ ምን ይላል? እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረደን ወደ አንተም አወረደን። ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ነገዶች፣ ወደ ኢሳም፣ ወደ አዩብም፣ ወደ ዩኑስም፣ ወደ ሃሩን፣ ወደ ስሌማን አወርደን ለዳውድም ዳዊት መሰለኝ ዘቡርን አሰጠነው ይላልና ይህንን ያለ እናገኘዋለን ቁርአን ውስጥ ማለት አገኘሽ እኮ አወርደን እያለ ነው። ግን አሁን የጠቀሻቸው የነሱ እንትን ይስተርና ቃል እናገኛለን ወይ ኮኔ ይጠቃለሁ። ስማ እኮ አንብቤያለሁ። የነዚህ ነብያቶች ሁሉ አሁን የዳዊት የአብርሃም የኢሳ እንዳለ የጠቀሳቸው አስተምሮታቸውን በቁርአን ውስጥ እናገኛለን። የሁሉም እዚህ የጠቀስኳቸው ይገኛል። የነብያቶች እያንዳንዳቸው አስተምሮ በቁርአን ውስጥ ይገኛል። ከኖህ ልጀምርልሽ? እሺ ሜት አድርጌ እሰማለሁ። ቀጥል። ችግር የለም። ከኖህ ስንጀምር በቁርአን ላይ የኖህ ምዕራፍ የሚል ሁላ አለ። የኖህ ምዕራፍ የሚል አለ። በዚያ ላይ ኖህ ምን እንዳስተማረ ተመልከቱት። ያ ጀማ አቡከር አንድ ክፈትላቸው ባለ እና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብል አን የእትየሁም ዐዛቡን አሊም ቃለ ያ ቀውሚ ኢኒ ለኩም ነዚሩ። ወደ አብርሃም እንቀጥላለን። ከዚያ ወደ እነ እስማኤል፣ ኢስሐቅ፣ ያዕቆብ እና መሲሁ ሙሴ እንዳለ ያስተማሩትን ሁሉ አሁን በቁርአን ላይ ልናየው ነው። አስተምሮታቸው እንዳለ አንድ አይነት ነው። አንድ የሚለያይ አይደለም። ስለ አንዱ አምላክ ነው የሚሰብኩት። ከእርሱ ውጭ ሌላን አታምልኩ ነው። የኖህ ምዕራፍ አቡከር ድምፅን ከፍ አድርገህ አንብብላቸው ከአንድ ጀምረህ። የሚገርም ትምህርት ነው። የኖህ ዓለይሂ ሰላም አስተምህሮ ኑ ተመልከቱት። የኖህ ምዕራፍ ይላል። አይ ቢስሚላህ ራህማን ራሂም። እኛ ኑህን ህዝቦችህን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ህዝቦቹ ላክ ነው። እርሱም አለ፣ ህዝቦቼ ሆይ እኔ ለእናንተ ገላጭ ሆንኩ አስጠንቃቂ ነኝ። አላህን ተገዙ ፍሩትም ታዘዙኝም በማለት አስጠንቃቂ ነኝ። ለእናንተ ከኃጢአቶቻችሁ ይምራልና ወደ ተወሰነው ጊዜም ያቆያችኋል። የአላህም የወሰነው ጊዜ በመጣ ወቅት አይቆይም። የምታውቁት ብትሆኑ ኖሮ በታዘዛችሁት ነበር አለ። ስለ ተቃወሙትም አለ፣ ጌታዬ ሆይ እኔ ሌሊትም ቀንም ህዝቦቼን ጠራሁ፣ ጥሬንም መሸሽን እንጂ ሌላ አልጨመረላቸውም። እኔም ለእነርሱ ትምህር ዘንድ ወደ እምነት በጠራኋቸው ቁጥር ጣቶቻቸውን በጆሮአቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በመጥፎ ስራቸው ላይም ዘወተሩ፣ ያለ ልክ መኩራትንም ኮሩ። ከዚያም እኔ በጩኸት ጠራኋቸው አለ። ከዚያም እኔ ለእነርሱ ገለጽኩኝ፣ ለእነርሱ መመስጠርን መሰጠርኩኝ። አልኳቸውም ጌታችሁን ምህረትን ለምኑ፣ እርሱ በጣም መሐሪ ነውና በእናንተ ላይም ዝናብን ተከታታይ አድርጎ ይልካል። የሚገርም ነው ግን ወላሂ የባይብልን ትረካና ይህን ስታዩ ይህ አሁን ሌላ ታሪክ ነው። በገንዘቦችና በልጆችም ይለግሳችኋል። ለእናንተም አትክልቶችን ያደርግላችኋል፣ ለእናንተም ወንዞችን ያደርግላችኋል። ለአላህ ልቅና የማትሹ ለእናንተ ምን አላችሁ? በልዩ ልዩ ሁኔታ በእርግጥ የፈጠራችሁ ሲሆን አላህ 7 ሰማያትን አንዱ ከአንዱ በላይ ሲሆን እንዴት እንደፈጠረ አታዩንም? በውስጣቸውም ጨረቃን አብሬ ያደረገ፣ ፀሐይንም ብርሃን አደረገ። አላህም ከምድር ማብቀልን አበቀላችሁ፣ ከዚያም በውስጧ ይመልሳችኋል፣ ማውጣትንም ያወጣችኋል። አላህ ምድርን ለእናንተ ምንጣፍ አደረጋት፣ ከእርሷም ሰፋፊ መንገዶችን ትገነቡ ዘንድ። ኑህም አለ፣ ጌታዬ ሆይ እነርሱ አመጹኝም፣ ገንዘብና ልጅንም ከጥፋት በስተቀር ያልጨመረላቸውን ሰው ተከተሉ፣ ታላቅንም ተንኮል የመከሩትንም ሰዎች ተከተሉ። አሉም አምላካችሁን አትተው፣ ወድንም ስዋዕንም የጉስንም የዑቅንም ነስርንም አትተው። በእርግጥ ብዙዎችን አሳሳቱ፣ ከሃዲያቸውም ጥመት እንጂ ሌላን አትጨምርላቸው አለ።
በኃጢአታቸው ምክንያት ተሰጠሙ፣ እሳትም እንዲገቡ ተደረጉ። ለእነርሱም ከአላህ ሌላ የሆነ ረዳቶች አላገኙም። ኑሕም አለ ጌታዬ ሆይ ከሃዲያዎችን በምድር ላይ አንድም አትተው፣ አንተ ብትተዋቸው ባሪያዎችህን ያሰታሉና ኃጢአተኛና ከሃዲ እንጂ ሌላን የማይወልዱ። ጌታዬ ሆይ ለእኔም ለወላጆቼም ምእመናን ሆኖ በቤቴ ለገቡ ሰዎች ሁሉ ለምእመንና ለምእመናትም ምህረትን አድርግ፣ ከሃዲያዎችንም ከጥፋት በቀር አትጨምርላቸው አለ ይለ። ሱብሓነላህ። በጣም ደስ ከሚለኝ የቁርአን ምዕራፎች አንደኛ ይሄ ነው። በአላህ ስም ነው የአላህ ሱብሓነሁ ወተዓላ አገላለጽ ነው። በጣም የሚገርመኝ የኑህ ዕድሜ ከማንም በላይ ከፍ ያለ ዕድሜ ነው። ከእሱ በታች ከመጡት 950 ዓመት ባስተምሮ ጊዜ ያሳልፏል። ያን ሁሉ ግን አላህ በአንድ ገጽና በግማሽ ገጽ ጨረሰው። በቃ የህይወት ታሪክ ከመጀመሪያ እስከ መጨረሻ የአንድን የ1000 ዓመት የኖረ ሰው የህይወት ታሪክ ጻፍ ቢባል አንድ ሰው ምናልባት ብዙ መጽሐፍን ሊያገላብ እንትን ሊል ይችላል፣ ሊወስድ ይችላል። አላህ ግን እጅግ በጣም የሚገርመው እጥር ምጥን ባለ መልኩ በአንድ ገጽ ላይ ሙሉ የህይወት ታሪኩ አስተምሮቱ ምን ነበር ከመጀመሪያ ጀምሮ ከመላኩ ጀምሮ እስከ ህይወቱ ፍጻሜ ድረስ ያለውን ተረከው። ያቻ እና አርሰልና ኑሐን ኢላ ቀውሚሂ እኔ ኑሕን ላኩት ብሎ ይጀምራል። እን አንዚር ቀውመክ ህዝቦችህን አስጠንቅቅ በማለት ከምን ከክህደት። ምክንያቱም በእርሱ ዘመን ነው ክህደት የተጀመረው። እስከ ኑሕ ዘመን ድረስ ክህደት የለም ነበር በምድር ላይ። አንዱን አምላክ አላህን በብቸኝነት ነበር የሚገዙት። በሱ ዘመን ነው ክህደት የተጀመረው። እዚሁ ምዕራፍ ላይ ይጠቅሳቸዋል አምስቶቹን አካሎች ቅድም አቡከር ሲያነብልን ጊዜ ማለት ነው። ወድ፣ ሱዋዕ፣ የጉፍ፣ የዑቅ፣ ነስራ ይባላሉ። እነዚህ በኑሕ ዘመን ሲኖሩ የነበሩ እጅግ በጣም ደግና መልካም ሰዎች ነበሩ፣ ጻድቆች ነበሩ። እነዚህ ሰዎች ልክ በሞቱ ጊዜ ሰይጣን በህዝቦቹ መካከል መጣና እነዚያን ሰዎች ለማስታወስ ለምንድን ነው በቀብራቸው ላይ ምስላቸውን የማትቀርጹላቸው እንደ ሐውልት ብሎ ወሰወሳቸው። ከዚያ በኋላ ያ ትውልድ አለፈ። ከዚያ በቀጣይ የሚመጣው ትውልድ ላይ ሌላ ነገር አመጣባቸው። ሰይጣን በመካከላቸው በህዝቡ መካከል ገብቶ አምልኳቸው ላይ ትበረታቱና ትነቃቁ ዘንድ እነዚያን ሰዎች እየሄዳችሁ ለማስታወስ ይሄን አድርጉ ብሎ አሰርተዋቸው በቀጣይ ለነሱ እንዲለመኑ አደረገ፣ እንዲመለኩ አደረገ። አላህ የዛኔ ነው ኑሕን የላከው እነዚህን ሰዎች ከባዕድ አምልኮ ለማውጣት። እስከሱ ዘመን ድረስ ግን 10 ክፍለ ዘመናት አሉ በአደምና በእርሱ መካከል። በዚያን ጊዜ አንድም እንኳን ባዕድ አምልኮ አልተመለከም። ገፈርሻል አይደል? ከዚያ በኋላ ኑሕን አላህ ሱብሓነሁ ወተዓላ አስነሳው። ኑሕም ተላከ ወደ እነዚህ ህዝቦች አስተማረ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢሰ ፊሂም 1000 ሰነትን ይላል። ኑሕንም በእርግጥ ወደ ህዝቦቹ ልኬው ነበር ይላል አላህ። በመካከላቸውም 1000 ዓመት ቆይተዋል። ኢላ 50 ዓመ 50 ዓመት ሲቀር ማለት 950 ዓመት ማለት ነው። የዛኔ ወደ አንዱ አላህ ነበር ሲሰብካቸው የነበረው። አይታችኋል። ኑሕ ምን አላቸው? አንድ አላህን አን ያዕቡዱ ላህ ወተቁሁ ወአጢዑን አለ። አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ ታዘዙኝም አላቸው ይላል። ዒሳም ያስተማረውን አሁን በቀጣይ ላሳያችሁ። ቃል በቃል ኑሕ ያስተማረውን ነው የደገመው። ነቢያቶች አንድ አይነት ትምህርት ነው ይዘው የሚመጡት። አንዱ የሌላውን እያጠነከረ ይሄዳል። ገብታችኋል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ከመሲሁ በኋላ የቀደሙትን ነቢያት መንገድ ነው ሊያጸኑ የመጡት። አንዱን አምላክ በብቸኝነት አምልኩ እያሉ ነበር የመጀመሪያ ቃላቸውን አስተምሯቸው። በመካ ምድር ላይ ገና እንደተላኩ ምን ይሉ ነበር? ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ፣ ህዝቦች ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁም ይሏቸው ነበር። ኑሕም ይሄን አስተማረ። አሁን ደግሞ መሲሁ ምን እንዳስተማረ ላሳያችሁ። የመሲሁ ትምህርቶች በርካታ ቦታ በቁርአን ላይ ይገኛሉ። ቆይ ላሳያችሁ።